ሚትሙል የልደት ወይ የሰርግ ምግብ ይመስለኝ ነበረ ህፃን እያለሁ። ግን ያው አሁን አድጌያለሁ። በፈለኩት ሰዓት ላይ መስራት እንደምችል አውቄያለሁ። ብቻ የተጠቀምኳቸው ነገሮች ቀይ ሽንኩርት፣ ነጭ ሽንኩርት፣ ሮዝመሪ፣ ቃሪያ እና ስጋ እና እንቁላል፣ ጨውና ቁንዶ በርበሬም። ሁሉንም ነገሮች በደንብ አደቀቅኳቸው። ቃሪያ ስከትፍ ጓንት ማድረጌ የማይቀር ነገር ነው። ያደቀቅኳቸውን ነገሮች ጎድጓዳ ሳህን ውስጥ ነው የከተትኩት። ትልቅ ጎድጓዳ ሳህን የተጠቀምኩት ምክንያቱም መጨረሻ ላይ ስጋ መግባቱ አይቀርም። 2 እንቁላል፣ ጨውና ቁንዶ በርበሬ ጨመርኩበት። ከዛ በኋላ ስጋውን ሁሉም ነገር በደንብ እስከሚዋሃድ ድረስ በደንብ አሸሁት። ከዛ በኋላ ወደ ማድበልበል ወደ ማድቦልቦል ቀጠልኩኝ። ማድቀቁ ነው ሰዓት የሚፈጀው እና መጥበሱ ዘይት ከተፈናጠረ ሊያቃጥል ይችላል እንጂ ከሱ ውጪ በጣም ቀላል ነው። በደንብ የጋለ ዘይት ውስጥ ነው ስጋውን የጠበስኩት። እኔ በካቻፕ ነው ድሮ ስበላ ትዝ የሚለኝ። ስለዛ እንደዛ ያደረኩት። ግን እንደፈለጋችሁ አረጋችሁ መብላት ትችላላችሁ።